ተወኩል ማለት ከችግሮቻችን ልንወጣበት የምንችለው በርካታ አማራጮች መንገዶች እያሉን ጉዳዩን ወደ አላህ ማስጠጋት ማለት ነው። ልክ ነቢዩላህ ኢብራሂም አለይሂ ሰላም ወንጨፍ ላይ ሆነው ወደ እሳቱ ሊወረወሩ ሲሉ ጅብሪል መጥቶ ያ ኢብራሂም አለከ ሓጃ ሲላቸው ምን ትፈልገው ነገር አለ? ምን ላድርግልህ? ተራራውን ልናድባቸው? ጩኸት ልልቀቅባቸው? ምድሩን ሰቅስቄ ልገልብጥባቸው? ምን ትፈልጋለህ ላደነህ ሲላቸው ካንተ ከሆነ አልፈልግም አሉት። ከአላህም ከሆነ የሚያደርገውን ያውቃል አላህ አሉ። ሐስቢየላሁ ወኒዕመል ወኪል አሉ። አላህ ማለት ያማረ መጠጊያ ነው አሉ። አላህ በቂ ነው አሉት። ታዲያ ጀሊሉስ ይህን ተወኩላቸውን አይቶ ዝም አላቸው እንዴ? ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም። ችግሮቻችንን ወደ አላህ ስናስጠጋ አማራጮች እያሉን ወደ አላህ ስናስጠጋ አላህ እሳቱን ወደ ምቾት ይቀይርልናል።